ሰላም፣ ዛሬ የምንወያየው በጣም መሰረታዊ ስለሆነ አንድ ጥያቄ ነው። ይህ በዙሪያችን የምናየው ነገር ሁሉ ከምንጠጣው ውሃ አንስቶ እስከምንረግተው መሬት ድረስ አንድ ላይ ተያይዞ እንዲቆይ የሚያደርገው ኃይል ምንድን ነው? እስቲ ለአንድ አፍታ እናስብ። በዙሪያችን ያለው ነገር ሁሉ ጥቃቅን ከሆኑ አቶሞች ነው የተሰራው። ታዲያ እነዚህ በሚሊየን የሚቆጠሩ አቶሞች ዝም ብለው እንዳቦራ ተበታትነው የማይቀሩት ለምንድን ነው? እንዴት ነው ጠንካራ ድንጋይ፣ ፈሳሽ ውሃ እና ሌሎችም ነገሮች ቅርጻቸውን ይዘው የሚቆዩት? መልሱ የኬሚካል ትስር በሚባል አንድ አስደናቂ ኃይል ውስጥ ነው ያለው። ይህ ትስር አቶሞችን ልክ እንደሚታይ ሙጫ አንድ ላይ በማጣበቅ ነው ሞሌኪውሎችና ሌሎች ውስብስብ ነገሮችን እንዲሰሩ የሚያደርጋቸው። በቃ ለቁስ አካል ቅርጽ የሚሰጠው ይህ የማይታይ ኃይል ነው ማለት ነው። እሺ፣ እስቲ አሁን ደግሞ ወደዚህ ጉዳይ ትንሽ ጠለቅ ብለን እንግባ። የትስስሩ ሁሉ መሰረት በአቶም ውስጥ የሚገኙት ኤሌክትሮኖች ናቸው። በተለይ ደግሞ በውጨኛው ክፍል ላይ የሚገኙት ቫለንስ ኤሌክትሮኖች የሚያደርጉትን እንቅስቃሴ ነው የትስስሩን አይነት የሚወስደው። ያው እያንዳንዱ አቶም በውጨኛው የኃይል ሼሉ ላይ ኤሌክትሮኖች አሉት። እነዚህ ቫለንስ ኤሌክትሮኖች የሚባሉት በኬሚካላዊ ትስስር ጊዜ ዋና ተዋናዮች ናቸው። አቶሞች እነዚህን ኤሌክትሮኖች ወይ ይጋራሉ አሊያም ይቀባበላሉ። ዋናው ዓላማቸው ግን የተረጋጋ ሁኔታ መፍጠር ነው። የሁለቱ ዋና ጠንካራ ትስስሮች ልዩነት በጣም ደስ ይላል። በአዮኒክ ትስስር ውስጥ አንደኛው አቶም ከሌላኛው ኤሌክትሮን ሙሉ በሙሉ ነው የሚወስደው። አንዱ ፖዚቲቭ፣ ሌላኛው ኔጌቲቭ ቻርጅ ይዛሉ። በኮቫለንት ትስስር ደግሞ አቶሞቹ ኤሌክትሮኖችን በሽርክና ነው የሚጠቀሙት። አንደኛው መስረግ ሲሆን ሌላኛው መተባበር ነው ማለት እንችላለን። ይህ የትስስር ልዩነት በቀጥታ የቁስ አካላትን ባህሪ ይወስነዋል። ለምሳሌ ምን በለው ጨው በአዮኒክ ትስስር ነው የተሰራው። በጣም ጠንካራ ክሪስታል ነው፣ ግን ሲመቱት ቶሎ ይሰበራል። በአንጻሩ ደግሞ ሻማን አስቡት። በኮቫለንት ትስስር የተሰራና ለስላሳ ሆኖ ዝቅተኛ በሆነው ሙቀት ቶሎ ይቀልጣል። ከነዚህ በተጨማሪ ሶስተኛ አይነት ትስስርም አለ፣ ሜታሊክ ትስስር። ይህ ደግሞ በብረታ ብረት ውስጥ የሚገኝ ሲሆን በጣም ለየት ያለ ነው። ኤሌክትሮኖቹ የአንድ አተም ንብረት አይደሉም። ልክ እንደ የኤሌክትሮን ባህር በሁሉም አቶሞች ዙሪያ በነፃነት ይዋኛሉ። ብረቶች በቀላሉ ኤሌክትሪክ የሚያስተላልፉትና የሚያብረቀረቁትም ለዚህ ነው። እሺ፣ እስካሁን ስለ ትስስር አይነቶች አየን። አሁን ደግሞ ሳይንቲስቶች እነዚህን ትስስሮች በአእምሯቸው ለመሳል እና እውነተኛ ቅርጻቸውን ለመረዳት ያደረጉትን ጉዞ እንመልከት። ታሪኩ የሚጀምረው ከ100 ዓመት በላይ ወደ ኋላ ሄደን ነው። በ1916 ጂኤን ሉዊስ የሚባል ሳይንቲስት በጣም ቀላል ግን ደግሞ በጣም ጠቃሚ የሆነ ዘዴ ያመጣ። የኤሌክትሮን ጥንዶችን በነጥብ በመወከል ትስስርን በወረቀት ላይ በቀላሉ ለመሳል የሚያስችል ዘዴ ነበር። ይህ የሉዊስ ስዕል ለኬሚስቶች ትልቅ እገዛ አድርጓል። ግን አንድ ችግር ነበር። የሉዊስ ስዕል ጠፍጣፋ ነው፣ በወረቀት ላይ የሚሳል ነገር ነው። እኛ የምንኖረው ግን ባለ 3 ገጽታ ወይም 3D ዓለም ውስጥ ነው። ታዲያ ይህ በወረቀት ላይ ያለው ስዕል ከእውነታው ጋር እንዴት ነው የሚገናኘው? አንድ ሞሌኪውል በእውን ዓለም ውስጥ ምን አይነት ቅርጽ ነው ያለው? ለምሳሌ የሚቴን ሞሌኪውልን እንውሰድ። በሉዊስ ስዕል መሰረት ስንስለው ልክ እንደ መደመር ምልክት ጠፍጣፋ ነው የሚመስለው። በእውነታው ግን እንደዛ አይደለም። ባለ 4 ፊት ያለው ፒራሚድ አይነት ቅርጽ ነው ያለው። በቃ የ2D ሞዴሉ ሙሉውን ታሪክ አይነግረንም ማለት። ታዲያ ይሄንን የ3D ቅርጽ ለማብራራት አዲስ ንድፈ ሐሳብ አስፈለገ። የቫለንስ ቦንድ ቲዮሪ ይባላል። የዚህ ቲዮሪ ትልቁና ወሳኙ ሐሳብ ደግሞ ይሄ ነው። የአቶም ኦርቢታሎች ወይም የኤሌክትሮን መገኛ ቦታዎች በቀጥታ ከመተሳሰራቸው በፊት መጀመሪያ ይዳቀላሉ ወይም ይቀላቀላሉ የሚለው ነው። ይሄ የማዳቀል ሂደት በ3 ቀላል ደረጃዎች ሊገለጽ ይቻላል። መጀመሪያ የአንድን አተም ኦሪጂናል ኦርቢታሎችን እንወስዳለን። ከዛ በሂሳብ ስሌት እናቀላቅላቸዋለን። በመጨረሻም ይሄ ቅልቅል አዲስ እና ሁሉም ተመሳሳይ የሆኑ ኦርቢታሎችን ይፈጥርልናል። እነዚህ ኦርቢታሎች ደግሞ ወደ ትክክለኛዎቹ የ3D አቅጣጫዎች ያመለክታሉ።
ወደ ሚቴን ምሳሌያችን ስንመለስ ነገሩ ይበልጥ ግልጽ ይላል። የካርበን አቶም አንድ ክብ ቅርጽ ያለው ኤስ ኦርቢታል እና 3 ደወል የሚመስሉ ፒ ኦርቢታሎች አሉት። እነዚህን አራቱንም ስናቀላቅላቸው ምን እናገኛለን? 4 አዳዲስ ፍጹም ተመሳሳይ የሆኑ sp3 የሚባሉ ኦርቢታሎች እና በጣም የሚገርመው እነዚህ ኦርቢታሎች በተፈጥሯቸው የሚደረደሩት በቴትራሄድራል ቅርጽ ነው። በቃ የሞለኪውሉን እውነተኛ ቅርጽ በትክክል ተነበየልን ማለት ነው። ይህ የቫለንስ ቦንድ ቲዮሪ ትልቅ ስኬት ነበር። ግን ታሪኩ እዚህ ላይ አያልቅ። ሳይንቲስቶች ነገሮችን ይበልጥ ሲመረመሩ ይሄ ሞዴል እንኳን አንዳንድ ነገሮችን እንደማያብራራ ተረዱ። ችግሩ ይሄ ነበረ። የቫለንስ ቦንድ ቲዮሪ እንደሚለው በሚቴን ውስጥ ያሉት አራቱም ትስስሮች ፍጹም ተመሳሳይ ናቸው። ነገር ግን የተራቀቁ የቤተ ሙከራ መሳሪያዎች ሌላ ነገር አሳየው። በእነዚህ ትስስሮች ውስጥ ያሉት ኤሌክትሮኖች ሁሉም አንድ አይነት የኃይል መጠን እንደሌላቸው አረጋገጡ። ይህ ትልቅ ልዩነት ነው። ስለዚህ አዲስ ማብራሪያ ያስፈልግ ነበር። እናም እዚህ ጋር ነው የሞሌኩላር ኦርቢታል ቲዮሪ የሚባለው የሚገባው። ይሄ ንድፈ ሐሳብ አስተሳሰባችንን ሙሉ በሙሉ ነው የቀየረው። ትስስር በሁለት አቶሞች መካከል ብቻ ያለ ነገር አይደለም። ይልቁንም ኤሌክትሮኖቹ የመላው ሞሌኪውል ንብረት ናቸው፣ በሁሉም አቶሞች ዙሪያ ይንቀሳቀሳሉ ይላል። ስለዚህ ዋናው ልዩነት ይሄ ነው። ሁለቱ ንድፈ ሐሳቦች ትስስርን ከተለያየ አቅጣጫ ነው የሚመለከቱት። የቫለንስ ቦንድ ቲዮሪ የሞሌኪውልን ቅርጽ በቀላሉ ለመረዳት በጣም ይጠቅማል፣ አካባቢያዊ እይታ አለው። የሞሌኩላር ኦርቢታል ቲዮሪ ደግሞ የኤሌክትሮኖችን ኃይል በትክክል ለመለካት ይረዳል፣ የተበታተነ እይታ አለው። እሺ፣ እነዚህ ሁሉ ተለያዩ ንድፈ ሐሳቦች ለምን አስፈለጉ? አንዱ ትክክል ሆኖ ሌላኛው ስህተት ነው ማለት ነው? ወደ መደምደሚያው ስንደርስ መልሱን እናያለን። እውነታው ግን ሁለቱም በየራሳቸው መንገድ ትክክል መሆናቸው ነው። በሳይንስ ውስጥ ሞዴሎች ማለት እውነታውን 100% የሚገልጽ ነገሮች ሳይሆን ውስብስብ ነገሮችን እንረዳና እንተነበይ የሚረዱን መሳሪያዎች ናቸው። አንዱ ሞዴል ቅርጽን ለማስረዳት ሲጠቅም፣ ሌላኛው ደግሞ ኃይልን ለማስረዳት ይጠቅማል። ስለዚህ ስለ ኬሚካል ትስስር ያለን ግንዛቤ በሂደት ነው ያደገው። ከሉዊስ ቀላል ባለ 2D ካርታ ጀምረን ወደ 3D ቅርጾች ከዚያም ወደ ጥልቅ የኳንተም እውነታ ተሻግረናል። እያንዳንዱ ንድፈ ሐሳብ የቀደመውን መሰረት አድርጎ ነው የተሻለ ግንዛቤ ሰጠን። እናም ማብራሪያችንን በዚህ የመጨረሻ ጥያቄ እንዝጋው። የዘመናዊ ፊዚክስ ምርጥ ንድፈ ሐሳቦች የሚነግሩን ኤሌክትሮኖች በአንድ ቦታ ላይ ያሉ ነጥቦች ሳይሆኑ በመላው ሞሌኪውል ላይ የተዘረጉ የሆናልነት ደመናዎች ናቸው የሚል ከሆነ በዙሪያችን የምናየው ይሄ ጠንካራ እና የተጨበጠ የሚመስለው ዓለም በእርግጥ ምንድን ነው? እስቲ በዚህ ላይ ጥቂት እናስብበት።